ስለዚህ ለተማሪዎች የሚሰጡትን ጥቅሞች ደግሞ ስንመለከት የተወሰኑትን ሊስት ለማድረግ እሞክራለሁ። የተወሰኑትን ከዚህ ቀደም ብለን አይተናቸዋል። ስለዚህ የመጀመሪያው ምንድነው? ለተማሪዎች የሚሰጠው ጥቅም ትኩረት ኢንትራንስ የኢንትራንስ ፈተና ጥያቄዎችን ያገኛሉ። ማለትም ያለፉትን ዓመታት ጥያቄዎች የሀገር አቀፍ ፈተና ጥያቄዎችን ከማብራሪያ ጋር በመለማመድ ትክክለኛውን የፈተና ሁኔታ ይለማመዳሉ። ሁለተኛው በአጭሩ የተዘጋጁ የትምህርት ማስታወሻዎች አሉ። እነሱን ገብተው መስራት ይችላሉ። ማንበብ ሾርት ኖቶችን በቀላሉ ለመያዝ እንዲመች ማለት ነው። ለእያንዳንዱ ትምህርት እና በምዕራፍ የተጠቃለሉ ማስታወሻዎችን ጥናትን ቀላል እና ፈጣን እንደሚያደርጉት ነው። ስለዚህ እዛ ጋር ያገኛሉ። የግል ጥናት እቅዶችን በሶስተኛ ያገኛሉ። ተማሪዎች ትልቁ ስኪል ምንድነው? ግብን ማውጣት መቻል ራሱ አንዱ ትልቅ ስኪል ነው። ተማሪዎች ግባቸውን ማውጣት የሚችሉበትን ደግሞ ወይ እዛው ላይ አዘጋጅተንላቸዋል።